السلام عليكم ورحمة الله تعالى وبركاته. شيخ عيسى حمزة القطباري ክፍል 8 ከክፍል 7 እየቀጠለ። በኢትዮጵያዊ ኮፍያ ሙስሊሙን በባለ ሀገርነት ስሜት ለማነሳሻ ለፍትህና ለእኩልነት ለማታገያ ዘዴ አድርገውት ነበር ይባላል። በሌላ በኩል ኮፍያው የጎንዮሽ ግልጋሎት እንደነበረውም ይነገራል። ሼህ ዒሳ የህዝቡን ጉዳይ ለመፈጸም ከቤተ መንግስት ብዙ አይርቁም ነበር። ከታላላቅ መስሪያ ቤቶች ለህዝባዊ ጉዳይ ይገባሉ፣ ይወጣሉ። አንድ ዕለት ችግር አገኛቸው። ወደ መንግስት ቢሮዎች ሲገቡ ኮፍያ እንዲያወልቁ ተጠየቁ። እምቢኝ አሉ። በእምቢተኝነት መወንጀላቸው ነው። እሺ ካሉም የእምነታቸውን መለያ የነቢዩ መሐመድን ሰለላሁ ዐለይሂ ወሰለም መገለጫ ክብር ዝቅ እንዳደረጉ ሊሰማቸው ቢችልም ተገቢ ነበርና ታዘዙ። ያን ዕለት ካለፉ በኋላ መላ ዘየዱ። በነጩ ኮፍያ ዙሪያ በ5 ኮከብ ሆኖ የኢትዮጵያ ባንዲራ አብሮ እንዲሰራ አስደርገው ለበሱ። ከነ ኮፍያቸውም እንደተለመደው ለጉዳይ የመንግስትን ደጅ ረገጡ። እንዲያወልቁ ሲጠየቁ የሀገሬ ባንዲራ ደግሞ ምን አደረገ በሚል ዘዴ ራሳቸውንና ተከታዮቻቸውን ነፃ እንዳስደረጉ ይናገራል። ኮፍያው ከሌላ ክስተት ጋር ተያይዞም ተዘክሯል። ሼህ ዒሳ አዲስ አበባ ውስጥ መስጊድ ገንብተው ነበር። በአንድ ወቅት በከተማው የሰዓት እላፊ ተደነገገ። ጊዜው ከረመዳን ጾም ጋር ገጠመ። በአዋጁ ሳቢያ ምዕመኑ የማታ ስግደቶችን ለመከወን ተቸገረ። ሼህ ዒሳ ተከታዮቻቸውን አደራጅተው በመሪ አሰማርተው ለማታ ስግደት እንዲታደሙ ለዘቦች የሚሄዱበትን ጉዳይ እያሳወቁ እንዲገኙ አደረጉ። ለጥቂት ጊዜ በዚህ መልኩ ተሰገደ። ድርጊቱ ከፊት አውራሪ ሀብተ ጊዮርጊስ ዘንድም ደረሰ። ሼህ ዒሳ ተጠርተው ተጠየቁ። ጉዳዩንም በጥበብ አስረዱ። ከብዙ ውይይት በኋላ እንዲያውም እስከ ምሽቱ 5 ሰዓት ድረስ እላፊ አዋጁ ተነሳላቸው። ሼህ ዒሳ አንድ ኃላፊነት ወስደው ነበር። በጊዜው የኔ ሰዎች የተለየ ኮፍያ ያደርጋሉ፣ በዚያ ይለያሉና በእነርሱ ለሚፈጠረው ለሁሉም ነገር ችግር የለውም እጠየቃለሁ ብለው ነበር ያሳመኑት። ይህንን የእርሳቸውን ቃል እንኳን ሙስሊም ክርስቲያኑ ሳይቀር ኬላውን በምሽት ለማለፍ በዚያ ኮፍያ እንደተገለገሉ ይነገራል። በአንድም በሌላ መልኩ ሼህ ዒሳ የሀገር ፍቅራቸውን ከእምነታቸው ጋር ገምደው አንጸባርቀዋል። ይሄ ተጽዕኖ ከልጃቸው ላይ በጉልህ ሰርጿል። ዳግማዊ የቃጥባሬ ሼህ የሆኑት ሐጅ ሱልጣን አገራቸው ኢትዮጵያን ከህይወታቸው አብልጠው ይወዱ ነበር። አረንጓዴ፣ ቢጫ፣ ቀይ የሆነውን ሰንደቅ ዓላማ በመኖሪያ ቤታቸው፣ በመስጊዶቻቸው፣ በምድረ ግቢዎቻቸውና በረዣዥም ዛፎች ላይ በክብር ተሰቅሎ ሲመለከቱት እጅጉን ይደሰቱ እንደነበር ከአዳሚዎቻቸው ሳይቀር ያወቁትና የመሰከሩት ሱሳቸው እንደነበር ተዘክሯል። ከእርሳቸው የቀጠለው ትውልድ ለሀገሩ ባንዲራ ያለው ክብር አልጎደለም፣ ፍቅሩ አልረከሰም። ዛሬም ድረስ የሼህ ዒሳ ኮፍያ ሚናው አልነጠፈም። ሁልዮሻዊ ፋይዳውን እየለገሰ ቀጥሎ ይገኛል። ለሀገር ሉዓላዊነት የትግል ተሳትፎ ሼህ ዒሳ በፋሽስቱ ዳግማዊ ወረራ ወቅት ከአርበኞች ጋር የዘመቻ ሙከራም አድርገዋል። 12
3000 ሰራዊት ይዘው በቦረና አካባቢ ጠላትን ለመመከት ተንቀሳቅሰው ነበር ይባላል። በሀገረ መንግስቱ በኩል ከሰራዊታቸው ጋር ይመለሱ ዘንድ ታዘዙ። ግርማዊነታቸውን ለማመን ተስነው ፍርሃት ቢጤ ስለተሰማቸው የሰጡት ምላሽ ስለመሆኑም ይነገራል። ጠላት ሀገሪቱን ከተቆጣጠረ በኋላም ቢሆን የትግል ስልት እያቀያየሩ ሞግተዋል። በአካባቢው ሰላማዊ ሰልፍ በማስደረግ ኢሰብአዊ ጭፍጨፋ እንዲቆም ጥረዋል። የቃጥባር የትምህርት ማዕከል ለአርበኞች የሕክምና መስጫ ሆኖ እንዲያገለግልም አድርገዋል። በሌላ በኩል ፋሽስቱ በጉራጌ አካባቢ ውግዝ፣ ነውራዊ፣ አጸያፊ ድርጊትና ጭቆናዎችን እንዳይፈጽም በስልት ለመደራደር ሞክረዋል። ህብረተሰቡን በማስማማትና አንቅተው በማጽናት በኩል ጉልህ ሚና ተጫውተዋል። በወቅቱ አጋጣሚውን ተጠቅመው ተማሪዎቻቸው የውትድርና ስልጠና እንዲወስዱም አስችለዋል። ይህንን ጦር በልጃቸው አማካኝነት ጠርንፈው ወራሪው ኢትዮጵያን ለቆ ከወጣ በኋላ ከልጃቸው ሐጂ ሱልጣን ዒሳ በኋላ ሻለቃ ጋር የሀገር ግዛት ሚኒስትር የነበሩት ራስ አበበ አረጋይ መጥተው እንዲረከቧቸው አድርገዋል። በወቅቱ ከወረራው በኋላ አንዳንድ የአርበኞች ሚስት ያለ አግባብ በባንዳነት ተከሰው ነበር። እስከ መገደል የደረሱም ነበሩ። ሼህ ኢሳ ንጹሐን የአርበኞችን ሚስት ለመታደግ ጥረው ተሳክቶላቸዋል። የኔ ሰላዮች ናቸው በማለት አትርፈው ታድገዋቸዋል። በሁሉም ረገድ ለሀገር ሉዓላዊነትና ሰላም ኳትነዋል። ለሕዝብ ደህንነት ተሟግተዋል። ተሳክቶላቸዋል። ከኖሩላት ኢትዮጵያ ጋር ስምና አሻራቸው ጉልህ ሆኖ ሰፍሯል። ተፍጻሜተ ሕይወት ሼህ ዒሳ በሕይወት ዓለም ሲኖሩ እመት ፋጡማ አጌቦ የተባሉ የኑሮ አጋር ተጣመሩ። በ1901 አካባቢ የበኩር ልጃቸውን ሻለቃ ሱልጣንን ወለዱ። በአጠቃላይ 13 ልጆችን መውለዳቸው ይነገራል። ልጆቻቸው እምብዛም ዕድሜ ያልነበራቸውም ይባላል። ሻለቃ ሱልጣን ከሼህ ዒሳ ህልፈት በኋላ ዳግማዊ ቃጥባሬ ዩሳኒ ሆነው ያገለገሉ ሰይድ አሕመድ፣ ሰይድ ፈጅሩ፣ ሚፍታሑዲን ከሼህ ዒሳ ልጆች መካከል ስማቸው ጎልቶ ይታወቃል። ታጋዩ፣ ሊቁ፣ ደጉ፣ ትጉ ሼህ ዒሳ ሐምዛ ከጎጃም ግዞት ነፃ ከወጡ በኋላ ቃጥባሬን ሁነኛ መከተሚያቸው በማድረግ ቆዩ። ጊዜው 1940 ሆኗል። ወርሃ መስከረም ጠብቷል። ሼህ ኢሳ አዲስ አበባ በሚገኝ የመኖሪያ ቤታቸው ውስጥ ትልቅ ድግስ ደገሱ። በሬ አርደው ቤተ ዘመዱን ጠርተው ራሳቸው አሳላፊ ሆነው ተላወሱ። ተጋባዦችን ቆመው አስተናገዱ። በመሃል ልጃቸውን ተጣሩ። ወዬ ብለው ልጅየው አበተበቱ። ልጄ ሱልጣን በሰሞኑ ትልልቅ እንግዳ ይመጣብሃል አሉ። በአላህ ፈቃድ ምን ግድ ብለው ልጅየው መለሱ። ሼህ ኢሳ ለታዳሚው ሌላ አደራ ጣሉ። ከአሁን በኋላ የሚፈልገኝ ካለ በቃጥባሬ እንጂ ወላሂ አዲስ አበባ አልገኝም። ድምፃቸውን ከፍ አድርገው ተናገሩ። ድግሳቸውን ጨርሰው በቀጣዩ ቀን ወደ ወልቂጤ አመሩ። መደበኛ ኑሯቸውንም ቀጠሉ። በድንገት መስከረም 9 ዕለተ እሁድ ታመሙ። ታላቁ ሼህ ዒሳ ሐምዛ ስጋዊና መንፈሳዊ ድርጊቶቻቸውን ባልቀዘቀዘ ስሜት እያከናወኑ ፈጣኑ ንግግራቸውና እርምጃቸው ሳይገቱባቸው አንድም የእርጅና ምልክት ሳይታይባቸው አረፉ። መስከረም 10 ዕለተ ሰኞ ሥርዓተ ቀብራቸው
ተፈጸመ። ረሕመቱላህ አለይህ። ይህን የሼኽ ኢሳ ሐምዛ አልቃጥባሪ ሙሉ ታሪክ ከተለያዩ ቦታዎች በማሰባሰብ ወንድማችን አብዱል ፈታህ ሙስጠፋ ከካናዳ ካልጋሪ እና እንዲሁም እኔ ወንድማችሁ አሊ ከድር ከነጌሌ ቦረና በመሆን አቀርበንላችኋል። ጀዛኩሙላሁ ኸይረን። በዱዓችሁ አትርሱን። ሰላም አለይኩም ወረሕመቱላሂ ወበረካቱ።